አሳልፎ ሰጠ። ራሱን በመስቀል ላይ እንደተረገመ ሰው አድርጎ አቀረበ። ስለዚህ ከዚህ ፍቅር የሚበልጥ ፍቅር የለም ማለት ነው ወዳጅ። ከዚህ ፍቅር የእናት ፍቅር ሊበልጥ አይችልም። ከዚህ ፍቅር የሀገር ፍቅር ሊበልጥ አይችልም። ከዚህ ፍቅር የአባት ፍቅር ሊሆን አይችልም። ከዚህ ፍቅር የልጅ ፍቅር ቢሆን ሊበልጥ አይችልም። ስለዚህ ወዳጅ በፈሰሰልን ደም ለዘላለሙ ታጥበናል ማለት ነው ወዳጆች። ስለዚህ ከዚህ የሚበልጥ ፍቅር የለው ወዳጆች። ተመለስ ወደ ክርስቶስ ትኩረትን አድርግ። ስለዚህ ምድር ላይ ትኩረት አታድርግ። ምድር ታልፋለች። ምድር ለራሷ አርጅታለች። ስለዚህ አየሩ አርጅቷል፣ ነገሩ አርጅቷል። ስለዚህ ወደ ክርስቶስ ተመለስ። የሚመካ ቢኖር በእግዚአብሔር ይመከላል። እግዚአብሔር በሰራቸው ስራ መመካት አለብን። ስለዚህ አትመኩ። ሀብት አለኝ፣ ገንዘብ አለኝ፣ ልጆች አለኝ፣ የሆነ ነገር አለኝ፣ ጉልበት አለኝ፣ መልክ አለኝ ብለህ አትመካ። የሚመካ በክርስቶስ ኢየሱስ ይመከላል። ስለዚህ የምንመካው እግዚአብሔር በሰራው በልጁ ነው የምንመካው። የሚያስመካን ደግሞ እሱ ብቻ ነው ወዳጆች። ሰው ቢሆን ይክዳል፣ ነገሮች ቢሆን ይክዳል። ከ15 እና ከ10 ቀን በኋላ ብንሞት ሰው ይረሳናል፣ ሀብትም ይረሳል፣ ነገሮች ይረሳል። እከሌ በዛን ዘመን ጥሩ ነበር እንዲህ ግን ሞቶ ቀራ ነው ይባላል ወዳጆች። ለዘላለም ደም የማንሞተው ኢየሱስ ክርስቶስን ስንቀበል ነው ወዳጆች። ስለዚህ እንመለስ። ጌታ ይወዳቸዋል። ዛሬም እጁ እንግዲህ ትልቅ ነው፣ ያቅፈን ይወደን። ስለዚህ ይማልደናል ማለት ነው ወዳጆች። ኢየሱስ ክርስቶስ ተመልሶ ይመጣል።